ሰላም ሰላም የዩቲዩባችን ተከታታዮች እንደምን አላችሁ? ከአክራሪ እስልምና ወደ ክርስትና ካለፈው የቀጠለ ሰባተኛውን ክፍል ዛሬ ይዤላችሁ ቀርባለሁ። ላይክ፣ ሰብስክራይብ፣ ኮሜንት እንድታደርጉ በትህትና ጠይቃችኋለሁ። አስተያየታችሁንም በሀሳብ መስጫው ላይ እንድትሰጡኝ እጠይቃለሁ። ዓይኔን ስገልጥ ራሴን እንደ መሳት ያልኩ መሰለኝ። የት ነኝ? የትስ ነበርኩ? እነዚያ ለብሻቸው የነበሩ ልብሶችስ የት ሄዱ? ለተወሰነ ጊዜ ያህል አእምሮዬ የዞረ መሰለኝና ተምታታብኝ። ዳግም ወደዚያ ቦታ መሄድ ፈለግኩ። እባክህ ከአንተ ርቆ ከሚኖረው ከዚህ ዓለም እኔም እንድርቅ እርዳኝ። በእያንዳንዱ የህልውናዬ ጉዞ ሁሉ እወድሃለሁ፣ ከልቤ እወድሃለሁ። በሕይወቴ አግኝቼ በማላውቀው አይነት ፍቅር እንደምትወደኝ ተረድቻለሁ። እነዚያ ከዓይኖቹ የወጡ የነበሩት ጨረሮች እንደ አዲስ የብረት ቅይጥ አቅልጠውኛል። ያንን ልመናውን አሁንም አስታውሰዋለሁ። ዓይኖቹን ወደ እኔ ዘወር ሲያደርግ የወጡ የነበሩት የብርሃን ጨረሮች ክበብ ይሰሩ ነበር። ረጋ ያለው ደግ ድምፁ አሁንም በጆሮዬ ያቃጭላል። ይህን ሁሉ ማሰብ በደስታ እንድዋጥ አድርጎኛል። እርሱ ከማንኛውም አይነት እሳቤና ማነጻጸሪያ ሁሉ በላይ ነው። እርሱ የሚያስደንቅ ኅብር ነው። ደግ፣ ሩህሩህ፣ አፍቃሪ ቢሆንም ደግሞ ኃያል ነው። እርሱን ለመግለጥ መጀመሩ እንኳን ያስቸግረኛል። ዝም ብዬ ተመስጬ ከቆየው በኋላ ሴት ልጄን ቀሰቀስኳት። የሕልሜን ነገር በእውን የተፈጸመ ያህል እነሆ ሆኖ ስለተሰማኝ እርሷን እንደ እኔው ያየችው መሰለኝ። እናም በጉጉት ከእኔ ጋር ይነጋገር የነበረውን ሰው አይተሸዋል ስል ጠየቅኳት። እንደ መወራጨት አለችና ቀስ ባለ ድምፅ እማዬ ድምፅሽን ዝቅ አድርጊው፣ ማን ነው ሲያወራሽ የነበረው አለችኝ። ያየሁትን ነገር ገለጥኩላት። ይህ መልአክ ነው፣ መልአክ መሆን አለበት ስትል ነገረችኝ። በምላሿ አልረካውም። በጭራሽ ያለችው እንዳልሆነ ልቤ ተረድቶታል። ማን እንደሆነ ውስጤን ገብቶኛል። የተናገረኝ ቃል ምን ማለት እንደሆነ ተረድቻለሁ። እርሷን ተውኩና ወደ ወንዱ ልጄ አልጋ ሄጄ ለሴቷ ልጄ ነገርኳትን ነገርኩት። እርሱም እንደ እርሷ ተደነቀ። እንደዚያ ባለ ሁኔታ አይቶኝ አያውቅም። እናም እማዬ ድምፅሽን ቀንሺው፣ መልአክ ሳይሆን አይቀርም፣ የገለጥሽልኝ ነገር ከመልአክ ሁኔታ ጋር የሚመሳሰል ነው የሚል ምላሽ ሰጠኝ። ነገር ግን ያለው ፈጽሞ አላሳመነኝም። እኔ ራሴ ለራሴ ማረጋገጡ ቢከብደኝም ያየሁት ማን እንደሆነ ገብቶኛል። ከፍ ብሎ የሚሰማውን የእኛን ንግግር ሰምቶ ባለቤቴም ከመኝታ ክፍሉ ወጣ። ለእርሱም ያየሁትን ነገር ማን እንደሆነ እንዲነግረኝ ጠየቅኩት። እርሱ ደግሞ ጻድቁ ዮሴፍ መሆን አለበት፣ እርሱ ተመሳሳይ የሆነ መልክ አለው አለኝ። ይህም ቢሆን አልተስማማኝም። እኔ እኮ ማን እንደሆነ አውቄዋለሁ። ያየሁት ነገር የሚያስደንቅና የተረዳ በመሆኑ ከሆነ አካል ማረጋገጫ ባገኝ ደስ ይለኛል። ልክ በሌላ ዓለም ያለው ያህል እየተሰማኝ በጠዋቱ ወደ ትምህርት ቤት በፍጥነት ገሰገስኩ። ያየሁት እና የሰማሁት ነገር ማንንም የሚያስደንቅ ነው። ወደ ሳሚያ አመራሁና በራእይ ያየሁትን የዚያን ታላቅ ሰው መግለጫ ይስማማዋል የምትዩ ማንን ነው ስል ጠየቅኳት። ገርሟት ታየኛለች። ያየሁትን ሁሉ አንድ በአንድ ዘርዝሬ መንገር ስጀምር ራሴን መቆጣጠር ተሳነኝና አለቀስኩ። በራእይ ያየሁትን ነገር አሁን ያየሁት ያህል ቆጥሬ ስተርክላት እጅግ እንቀጠቀጥ ነበር። ያንን ታላቅ ሰው ደግሜ ያየሁት፣ ያንን ሩሩህና ደግ ድምፅ ደግሜ የሰማሁት። ተርኬላት ስጨርስ ሳሚያ በአግራሞት ትመለከተኝ ነበር። ቦርሳዋን ከፍታ የተወሰኑ ስዕሎች አሳየችኝ። ከስዕሎቹ መካከልም የተወሰዱትን የተወዳጁን የኢየሱስ ክርስቶስን ስዕል አነሳሁና ያየሁት ይህንን ነው የሚመስለው፣ ያኛው ግን ከዚህ እጅግ የሚበልጥ ግሩም ድንቅ ነው አልኳት።
የሳሚያን ምላሽ መጠበቅ አላስፈለገኝም። በእርግጥ ያየሁት ኢየሱስ ክርስቶስ እንደሆነ ከአስተያየቷ አረጋግጫለሁ። ሳሚያ ስለ ጉዳዩ ካህኑን ጠይቄ ምላሹን እነግርሻለሁ አለችኝ። ወደ ቢሮዬ ሳመራ ሞፌድ የተባለው ክርስቲያን መምህር በሐሳቤ መጣ። በትምህርት ቤታችን የሳይንስ መምህር ሲሆን ላለፉት 2 ዓመታት ለእኔ መልካም የሥራ ጓደኛ፣ ታማኝና እምነት የሚጣልበት አይነት ሰው ነበር። በትምህርት ቤቱ በሚገኙ ክርስቲያኖች ላይ የምፈጽመው ክፉ ነገር ሁሉ እንዳለ ሆኖ እርሱ ግን ለእኔ ምን ጊዜም የማይለወጥ መልካም ሰው ነበር። በንግግሬ ባበሳጨውም ጥቃት ባደርስበትም ከእርሱ አልፎ በትምህርት ቤቱ በሚገኙ የክርስቲያን ማህበረሰብ ላይ የማይገባ ተግባር በፈጽምም እርሱ ግን ቻይ ሰው ነበር። ከእኔ ክፉ ጠባይ በተቃራኒ ለእኔ በጎ አመለካከት ነበረው። ምን ጊዜም ደግሞ ለእኔ መልካም ነገር ከማድረግ አይቆጠብም። ቢሮዬ ስገባ የዕለቱን ጋዜጣ እያነበበ አገኘሁት። አጠገቡ ስደርስ ምን ተከሰተ ሲል ጠየቀኝ። ከወንበሬ የወደቅኩ ያህል ነው የተሰማኝ። እንደምንም ችዬ በራእይ ያየሁትን ተረኩለት። ያየኋትን እያንዳንዷን ነጥብ እንዳስታውስ ጠየቀኝ። አሁንም በልዩ ስሜት ውስጥ ነበርኩ። ራሴን መቆጣጠር አቃተኝና ለቀስኩ። ሞፌድ ሰማይ ምድሩ ዞሮበት ያየኛል። ያየሁትን ሁሉ ተርኬለት ስጨርስ ቅድም የነገርሽኝን እንደገና ልትነግሪኝ ትችያለሽ ሲል ለመነኝ። ደግሜ እንደዚያው ተረኩለት። አሁንም እንድደግምለት ጠየቀኝና ደገምኩለት። ለ3ኛ ጊዜ ነግሬው ስጨርስ ራሱን ቀና አድርጎ ተመስገን ጌታ ሆይ አለና አመሰገነ። ከዚያም ወደ እኔ ዘወር ብሎ ማን እንደሆነ በእርግጥ ማወቅ ትፈልጊያለሽ ሲል ጠየቀኝ። እኔም ምን ጥርጥር አለው እፈልጋለሁ እንጂ ስል መለስኩለት። ረጋ ብሎ እርሱ ኢየሱስ ክርስቶስ ነው አለኝ። ምንም እንኳ አስቀድሜ ያየሁት ሰው ኢየሱስ ክርስቶስ እንደሆነ እርግጠኛ ብሆንም እሱ ሲደግምልኝ ግን የበለጠ ተደሰትኩ። ውስጤን አንዳች ኃይል ያተራምሰዋል። እናም እየተንቀጠቀጥኩ አለቀስኩ። ሞፌድ እንድረጋጋ ሊረዳኝ ሞከረ። ነገር ግን በቀላሉ ማረጋጋት እንዳልተቻለው ሲያውቅ በሩን ዘጋውና ክፍሉን ትቶልኝ ወጣ። አሁንም መረጋጋቴን ለማረጋገጥ ብቅ እያለ ያየኝ ነበር። መረጋጋቴን ሲያረጋግጥ ወደ ቢሮዬ ገብቶ ተቀመጠ። እኔም እርሱን ማየት ጀመርኩ። የሆነውን ነገር ሁሉ እያሰብኩ ክርስቶስን አየው ዘንድ እኔ ማን ነኝ? ክርስቶስ በዚህ መልኩ ያናገረኝስ ዘንድ እኔ ማን ነኝ? እርሱ በለስላሳ በተረጋጋና በትሑት ድምፅ ይለምነኝ ነበር። ይበቃል ናህድ ሲለኝ ምን ማለቱ ነው? አሁንም ራሴን የሳትኩ መሰለኝ። ይህ ሁሉ ፍቅርና ደግነት ለእኔ አይገባኝም ነበር እኮ። በመኝታ ክፍሌ ውስጥ አልጋዬ ላይ እንዳልነበርኩ እርግጠኛ ነኝ። ችዬ ለመግለጥ በማልሞክረው አንድ ሌላ የተለየ ቦታ ውስጥ ነበርኩ። ያየሁትን ነገር አሟልተው ሊገልጡት የሚቻላቸው ቃላት የሉም። ሞፌድ እየደጋገመ እርግጥ ነው የእግዚአብሔር ስጦታ ለመቀበል የበቃን አይደለንም ከታላቁ ቸርነቱ ብዛት የተነሳ እንጂ ይለኛል። በኃጢአቴ የተነሳ አፈርኩ። በትከሻዬ ላይ ተራራ የተጫነኝ መሰለኝ። ይህ ሁሉ ቢሆንም እርሱ ግን ከቃላት በላይ የሆነ ፍቅሩን ገልጦልኛል አልኩ። ሞፌድ ጨዋነት በተሞላበት መልኩ እርሱ ኃጢአተኞችን ይወዳል፣ በኃጢአታቸው ንስሐ ሲገቡ ደግሞ ኃጢአታቸውን ሁሉ ይቅር ብያለሁ፣ ከእንግዲህ ደግሜ አላስብባችሁም ይላል። ደጉና ሩሩህ ጌታችን ማለት ይህ ነው አለኝ። ምን ማድረግ አለብኝ ስል ሞፌድን ጠየቅኩት። ሞፌድም ምንም ብቻ በትዕግሥት ጠብቂ፣ በአንቺ የሚሠራውን ሥራ እስኪፈጽምና እርሱ ራሱ እስኪመራሽ ድረስ ተረጋጊ፣ እናም በተለመደው መንገድ እየኖርሽ ጠብቂው ሲል መለሰልኝ። ከዚያም ወጥቶ ሄደ። ቀናት ከቀናት በኋላ እየመጡ ተከታትለው አለፉ። የማስበው ነገር ቢኖር እነዚያን ብሩሃን ዓይኖቹን ነው።
የሰማሁት ነገር ቢኖር ትሑት የሆነውን ድምፁን ነው። ጌታ ሆይ ለእኛ ለኃጢአተኞች ፍቅርህ እንዴት ታላቅ ነው! አንድ ቀን እንዲህ ስል ከእግዚአብሔር ጋር መነጋገር ጀመርኩ። ከፊቴ የቆመ ያህል ነበር የሚመስለኝ። መፍቀሬ ኃጥአን እግዚአብሔር ሆይ እኔ በራሴ አፈርኩ። እንዲህ በብዙ በበረከቶች ያጥለቀለከኝ ለምንድን ነው? ይህንን ጸጋ ያደረክልኝስ ምን አድርጌልህ ነው? ከኃጢአቴ ብዛት የተነሳ ቀና ብዬ መሄድ አልተቻለኝም። አቤቱ አንተን ለማወቅ በማደርገው ፍለጋ እባክህ ምራኝ። ድካሜን ተረድተህ አበርታኝ እርዳኝም። ለመሆኑ አንተን አይ ዘንድ ካንተስ ጋር እነጋገር ዘንድ እኔ ማን ነኝ? እያልኩ በልቤ ስጸልይ ድንገት እንዲህ የሚል ድምፅ ሰማሁ። አንድ ተልእኮ አለሽ። የሰማሁትን ማመን አልቻልኩም። ነገር ግን ያው መልስ ደግሞ ተሰማኝ። አንድ ተልእኮ አለሽ አለኝ። እኔም ተገርሜ እኔ ጌታዬ ሆይ አልኩኝ። ለሶስተኛ ጊዜ ያው ድምፅ አዎን አንድ ተልእኮ አለሽ፣ ተረጋጊ፣ በጽንዓት ቁሚ፣ አትቸኩይ፣ በነገሮችም አትደናገጪ አለኝ። ሰላምና መረጋጋት በውስጤ የሰፈነ። እግዚአብሔር ሆይ ሁለመናዬ ያንተ ነው፣ እንደ አንተ ፈቃድ እንጂ እንደ እኔ አይሁን። ለምትፈልገኝ ዓላማ ሁሉ ይኸው ተጠቀምብኝ። ምንም ነገር አልፈልግም፣ የምፈልገው ከአንተ ጋር መሆን ብቻ ነው። ገና ከመጀመሪያው ምንም ያህል እንደምትወደኝ ተረድቻለሁ። እኔም የምትወደኝን ያህል እወድህ ዘንድ እሻለሁ። አንተን ማገልገል እንዴት ያለ ክብር ነው! እንዴት ያለስ ብኩርና ነው! እንዴትስ ያለ ደስታ ነው! እባክህ እርዳኝ ጌታ ሆይ፣ ለአንተ ፈቃድ መገዛት እንድችል አጽናኝ። በልቦናዬ ውስጥ አንተ ብቻ ኑር። እስከ መጨረሻው ያንተ ነኝ። እስከ መጨረሻዋ ሕቅታ ድረስ ለአንተ የታመንኩ እንደሆን እርዳኝ። እናም ከክብር ጌታ ጋር ከተገናኘች በኋላ ለነሃድ ዓለሙ ሁሉ ከንቱ ሆነባት። ከዓይኖቹ ከፈሰሰችው ከአንዲቷ ዘለላ እንባ በላይ ዋጋ ያለው አንዳች ነገር በዓለም ላይ የለም። ከእርሱ በተጨማሪ ምንም አልፈልግም። በእርሱ ፍቅር፣ ደህንነት፣ ሰላም አሉ። ሙሉነት ከእርሱ ይገኛል፣ ያውም ምንም የማይጎድለው ሙሉነት።